ጥጆችን እንደተወለዱ አስቀድሞ በመለየት የሳምባ ነቀርሳ በሽታን የመከላከል ዘዴ። ይህ ቪዲዮ በሳምባ ነቀርሳ በሽታ ከተያዙ ላሞች የሚወለዱ ጥጆችን አስቀድሞ በመለየት ከበሽታው ነፃ የሆነ እርባታ እንዴት ማቋቋም እንደሚቻል የሚያመላክት ነው። ይህም በእንስሳት ጤና ኢንስቲትዩት ለ2 ዓመት ተኩል ጊዜ ከተሰራ የምርምር ስራ የተገኘ ውጤት ማሳያ ነው። እነኚህ እንስሳቶች ሙሉ በሙሉ ማለት በሚቻል መልኩ በሳምባ ነቀርሳ በሽታ የተያዙ ናቸው። ከነዚህ በበሽታው ከተያዙ ላሞች የተወለዱ ጥጆች በ5ኛ ቀናቸው የተለዩ ሲሆን በተለየ በረት ውስጥ እነሱን ብቻ የሚንከባከቡ የተለዩ ሰራተኞች ተመድበው እንዲሁም ንጽህናውን በጠበቀና ከፍተኛ የባዮሴኩሪቲ ጥንቃቄዎችን በመተግበር ያደጉ ናቸው። ለመጀመሪያዎቹ 4-5 ወራት በበሽታው ከተያዙ ላሞች የታለበውን ወተት በደንብ በማፍላትና በማቀዝቀዝ መመገብ ያስፈልጋል። ሌላው ለሳምባ ነቀርሳ በሽታ በድግግሞሽ መመርመር እጅግ በጣም አስፈላጊ ነው። ባለን ተሞክሮ መሰረት በ2 ዓመት ተኩል ጊዜ ውስጥ የተለዩትን 25 ጥጆች ከ2 ወር እስከ 5 ወር ባሉ የቆይታ ጊዜ ውስጥ ጥጆቹ ለ8 ጊዜ በተደጋጋሚ ለሳምባ ነቀርሳ በሽታ ተመርምረዋል። በውጤቱም መሰረት ከተለዩት 25 ጥጆች 19ኙ ማለትም 76% ከበሽታው ነፃ ሲሆኑ የተቀሩት 6ቱ ግን በበሽታው ተይዘዋል። እነዚህ በበሽታው የተያዙ 6 እንስሳቶች ወዲያውኑ ከእርባታው ተለይተዋል። በእነዚህ 6 እንስሳቶች በሽታው ሊገኝ የቻለበት ምክንያት ምናልባትም ከጥንቃቄ ጉድለት እንዲሁም ጥጆቹ እንደተወለዱ ለመጀመሪያዎቹ 5 ቀናት እንገርና ወተት ከእናቶቻቸው መጥባታቸው እንዲሁም በሽታ ካለባቸው እንስሳቶች ጋር አብረው መቆየታቸው እንዳጋላጭ ሁኔታ ሊታይ ይችላል። ስለዚህም ለወደፊቱ ጥጆችን እንደተወለዱ በመጀመሪያው ቀን እንገርም ሳይጠቡ መለየት አስፈላጊ ነው። አሁን ላይ ተለይተው ከበሽታ ነፃ ከሆኑት እንስሳቶች መሃል አብዛኛዎቹ ከ1 ዓመት በላይ የሆኑ ሲሆን እነዚህም ለእርባታ የደረሱ የተጠቁ እና በእርግዝና ላይ ያሉ ሲሆን የተወሰኑት ጊደሮች ደግሞ ለመውለድ ችለዋል። እነዚህ የሚታዩትም 2ኛ ትውልድ ጥጆች ናቸው። በአጠቃላይ ጥጆች እንደተወለዱ በመለየት ከፍተኛ የሆነ የሳምባ ነቀርሳ በሽታ ስርጭት ካለባቸው የወተት እርባታዎች ከበሽታ ነፃ የሆነ ተተኪ ጊደሮችን ማሳደግ ይቻላል።